ስፍስፍ የምልለት ውዱ አባቴ ትላንትና ልደቱ ነበርና ያው እሱ ፍርኖ ዱቄት ነገር ስለማይበላ ይህንን በመሰለ ቆንጆ ጤናማ ኬክ ልደቱን አክብሬለታለሁኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ለቻናሉ አዲስ የሆናችሁ ሰብስክራይብ እያደረጋችሁ ይህንን ምርጥ ኬክ ኑ አብረን እናዘጋጅ። በመጀመሪያ የበሰለ እንደዚህ ሙትት ብሎ የበሰለ 2 ሙዝ በደንብ አድርገን እንደዚህ ማሽ እናደርገዋለን። ግን ሙሉ ለሙሉ መጥፋት የለበትም በኋላ ላይ የተወሰነ የሙዝ ፓርቲክል እንድናገኝ ማለት ነው ኬኩ ላይ። ከዛ 2 እንቁላል አስኳል እንደዚህ በደንብ አድርገን እናዋህዳለን። ከዛ በኋላ ግማሽ ኩባያ እርጎ እናደርግበታለን። እርጎ ኬክ ስትሰሩ በጣም አሪፍ ስፖንጂ የሆነ ቴክስቸር ያለው ኬክ እንዲወጣ ይረዳችኋል። ስለዛ መጠቀሙን ማዘውተር እንዳትረሱ። 1/4 ኩባያ የሚሆን ዘይትና እንዲሁም ደግሞ ግማሽ ኩባያ ወተት አድርጌ በደንብ አድርጌ ሚክስ አድርጌዋለሁኝ ወተቱን ከሙዙ ጋር ማለት ነው። ከዛ በኋላ 1 የሻይ ማንኪያ ቫኒላ አድርገን እሱን ካዋሃድን በኋላ 1 ኩባያ ያልተፈተገ የስንዴ ዱቄት እንዲሁም ደግሞ ለአንድ ኩባያ ትንሽ የቀረው አጃ አድርጌበታለሁኝ። በወቅቱ አጃ 1 ኩባያ የሚሞላ ስላልነበረኝ ነው ያሳነስኩት። አጃውን ብታበዙበት አሪፍ ይሆንላችኋል። ከዛ በኋላ 1 የሻይ ማንኪያ ቤኪንግ ሶዳ እንዲሁም ግማሽ የሻይ ማንኪያ ቤኪንግ ፓውደር አድርገን በደንብ እናዋህደዋለን። እኔ እዚህ ጋር ፈሳሽ ስላነሰው ነው ስለወፈረብኝ 1/4 ኩባያ የሚሆን እርጎና ወተት ጨምሬበታለሁኝ። አጃና ስንዴው በደንብ ፈሳሽ ስለሚወስዱ እናንተም እያያችሁ በጣም እንዳይወፍርባችሁ መጠንቀቅ አለባችሁ ማለት ነው። ከዛ በኋላ የእንቁላሉን ነጭ እንደዚህ ክሬም እስከሚሆን ድረስ እናስመታዋለን። ከዛ በኋላ ያዘጋጀነው ውህድ ላይ እየከፈልን ነው የምንጨምረው። ሁሉንም በአንዴ አይደለም መጨመር ያለብን። ከዛ በኋላ አባቴ እኔ ልጁን እንደሚንከባከበኝ እናንተም እያንከባከባችሁ ነው ማቀላቀል ያለባችሁ። ምክንያቱም በጣም ሀርሽ ሆናችሁ ካቀላቀላችሁት ፎሙ ስለሚጠፋ ማለት ነው። በጣም በጥንቃቄ አዋህዱት። ከዛ በኋላ ሎሚ 1 ሎሚ ጭማቂ ትጨምሩበታላችሁ። እሱ ቤኪንግ ሶዳው ፎርሙሌት እንዲያደርግ ስራውን እንዲሰራ ስለሚረዳው ነው የምናደርግበት። ቤኪንግ ሶዳ ስትጠቀሙ ሁልጊዜም አሲድ ነገር መጠቀም እንዳትረሱ። እንደ ሎሚ ወይም እርጎ ያለ ነገር ወይም ሁለቱንም ማለት ነው። ከዛ በኋላ ዘይት በምንጋገርበት ፓትራ ላይ አድርገን ወይም ፓርችመንት ፔፐር አድርጋችሁ ልክ እንደዚህ ከገለበጣችሁ በኋላ ኤክሰስ አየሩን ታወጡለትና በ175 ዲግሪ ለ35 ደቂቃ ነው ያበሰልኩት። እንደዛ ታበስሉታላችሁ። እናንተ እንደየኦቭናችሁ እያያችሁ አብስሉት። ይህንን መስሏል። የኔ ወድ አባት በጣም ነው የወደደልኝ። እኔም በጣም ነው የምወድህ አባቴ። እናንተም ሞክሩት። ሀሳብ አስተያየታችሁን ኮመንት ላይ ተውልኝ። ለቤቱ አዲስ ከሆናችሁ ደግሞ ሰብስክራይብ ማድረግ እንዳትረሱ። እወዳችኋለሁ። ባይ